ዱባይ ከመጣሁ 3 ዓመት ሆነኝ። አሁን ግን ወደ ሀገር ቤት ልሄድ ነው። ዱባይ በነበረኝ ቆይታዬ መጀመሪያ ሲኦል፣ ቀጥሎ ደግሞ ከሲኦል ወደ ገሃነም፣ በሶስተኛ ግን ከሲኦል ከገሃነም ወደ ገነት ነው ህይወቴ። ብዙ ቤት ቀይሬያለሁኝ። ብዙ ስቃዮች አሉኝ። በጣም እርቦኝ ማለት እርቦኝ በቀራብ እንደዚህ በጣም እርቦኝ ኩብዝ ቅጣሽ የሻገተውን በልቼ አውቃለሁ። ውሃ የምጠጣው አጥቼ የቧንቧ ውሃ አለ አይደል? እሱን ተዘግቶብኝ ማለት ነው። ቢያንስ ሌላውን ካን ቀርቶ እሱ አረብ ሀገር ማጅን አይታሰብም አይደለ? እሱ ተዘግቶብኝ ያውቃል። የፈላ ውሃ ነው፣ ሙቀት አለ፣ በጣም ይሞቃል። የውሃ ጥም ውሃ እንዳልጠጣ ቧንቧ ራሱ ይዘጋብኛል። አይደለም የሃይላንድ ውሃ የተጣራ። እነዛን ስቃይ 1 ዓመት ላይ ነው ያሳለፍኩት። ኮንትራት ቤት ሲሰራ ብላ ወይም ሴፍ አረቦች እንደዚህ ሲጨፍሩ ይዞ የሚጨፍሩት ረጅሙ ሴፍ አለ አይደል? ለሱ እንደዚህ ይዞ የሚጨፍሩት እንደሱ አይነት 2 አለ። የማዳሜ ልጅ ነው የምጠቀመው። በሱ እኔ ላይ ነበር የምንለማመድብኝ። እዛ ቲቪ ላይ ምናምን ነገር ያየውን በሙሉ አክሽን ፊልሞችን ማንኛውን ነገር በእኔ ላይ ነበር የምንለማመደው እና እነዛን ነገሮች አሳለፍኩኝ እነሱ ቤት ለ1 ዓመት ያህል። መነሻዬና ይሄ ነገሮች ሁሉ እንዴት ነው የሆነ? ቀጥታ ከኢትዮጵያ ስመጣ አይምሮዬን አሞኝ ነበረ። ህመም ማለት ነው። ብዙ ነገሮች መቆጣጠር እስከሚያቅተኝ ድረስ አይኔን ያመኝ ነበረ። በጣም ይከፋኝ ነበረ። እግዚአብሔርን ጉሮሮዬ በጣም ከውሃ ጥም የተነሳ አፌ ተነጣጠቅ ነበረ። ብዙ ችግር ነው ያሳለፍኩት። በጣም ብዙ ችግር። እንዴ አረ መድኃኔዓለም! በነገሮች ሁሉ ልክ ነህ፣ ግን አንድን ነገር ተሳስተሃል እኔን በመፍጠር እና ብትወስደኝስ በፈቃደኝነት ብዬ ለምኜ አልቅሼ አውቃለሁኝ። ራስን ማጥፋት አላስብም፣ አላደርግም። ምክንያቱም በትንሹም መሰረቴ ቤተክርስቲያን ነው፣ መሰረቴ እግዚአብሔር ቃል ነው። ከክርስቲያን ቤተሰብ ነው ተወልጄ ያደግኩት። ነፍስ ማጥፋትን እጅግ ነው ከምጠለው ነገር አንዱ ነው። ግን እግዚአብሔርን ፈቃደኝነትን ጠይቄያለሁኝ። በቃ እግዚአብሔር አሁን እኮ እኔ አልጠቅምህም እና ብትወስደኝስ? መምላክንም መቤቴ እግዚአብሔርን ለቀልድ አይደለም። እንደዛ ብዬ ጸሎት ያደረኩት ጊዜ አለ። እንጀምርና የሆነ ከኢትዮጵያ ድንገት ነው፣ አላሰብኩም። ከዚ በፊትም ሌላ አረብ ሀገር ሰርቼ አውቃለሁኝ እና ባላሰብኩት አጋጣሚ ማለት ረጅም እቅድ ያልነበረን ወደ አረብ ሀገር ለመምጣትና በሆነ ምክንያቶች አሰብኩኝ፣ ተነሳው መጣሁ። የተሳሳትኩት ስህተት ከኢትዮጵያ ስመጣ ቀለል አድርጌ ነገሮችን ያየሁት እንደ በፊቱ ነው የጠበኩት። የተሳካ ቆይታ ነበረኝ ከዚህ በፊት ማለት ያው አረብ ቤት የተሳካ ነገር ባይኖርም የከፈ ነገር ግን አልገጠመኝም እና እንደዛ ነው ቀለል አድርጌ ያሰብኩትኝ። ስመጣ ቀጥታ በፊት የነበረኝ ልምድ ቀጥታ ስራ ነው ሲገባ የነበረ። ከኤርፖርት አሰሪዎች ይቀበሉኛል፣ ቀጥታ ወደ ስራ ወይም ቢሮ ከተቀበለኝ ቀጥታ። አሁን ሳምንት ቆየሁ ዱባይ ላይ ማለት ነው። ዱባይ ከኢትዮጵያ እንደመጣው ሳምንት ስቆይ ያበዱት ብዙ ልጆች ነበሩ እዛ ውስጥ ቢሮ ውስጥ ማለት ነው። በጣም ያበዱት፣ ራሳቸው የተጎዳ፣ ራሳቸውን የሳቱት፣ ሌሊት እንዳይጠፉ ስንታገል የነበረ በ1 ሳምንት ቆይታዬ። እናም እዛ ቢሮዎቹ ወይም እዛ ቢሮ ውስጥ እኛን ከኢትዮጵያ የሚያመጡ እዛ አምጥቶ ደግሞ ከአረብ ጋር ስራ የሚያገናኙን ለኛ ለሰራተኞች ያላቸው አመለካከት እንደ የሆነ የከብተረኛ እንዴት ነው ይራራል እንኳን ማለት ነው። በግልጽ በድፍረት ነው ይህንን ስናገር ያየሁት ስለሆነ ከመምታት የማይተናነስ በቃ ግልምጫ፣ ስድብ። አንዷ አለች በተለይ እንትኗን መጥራት አልፈልግም፣ ስትፈልግ ትማታለች። ትልቅ ትንሽ የሚባል ክብር የሚባል ሰውነት የማይከበርበት ነው ያ ቢሮ የነበረን። ያንን ሲኦል ስላየሁትኝ ወደ ቢሮ መመለስን በጣም ይፈራ ነበረ። አንድ ሰራተኛ ከአረብ ጋር ተጣልታ ደውላ ከሆነ አረብ ፊት ማለት ነው በአረብኛ አንቺ ከሀገሬ ስትመጪ ልትሰሪ አይደለም፣ አንቺ እንደዚህ አይደል፣ አርፈሽ ስሪ ነው የምትባል። አረቧ እየሰመች ትንሽዬ ክብር እንኳን አረብ ካላት በፊት ያንን ክብራን እንኳን ያሳጡባታል። እነሱ እየተንከባከቡ የሚይዙት አረቦችን ደንበኛ ነው። ምክንያቱም እኛ በሽነን እኮ ስደተኞች። ስለዚህ ለእኛ ግድ የላችሁም። ለአረብ ግን አንድ አረብ ማጣት አይፈልጉም። እንደዛ ያለ ስቃይን እዛ ቢሮ ስላየሁ ተመልሼ መሄድን አልፈልግም ነበር።
እናም አንድ ሳምንት ከሞላኝ በኋላ አሰሪዎች የመጡ ወሰዱኝ፣ ስራ ጀመርኩኝ። አሰሪ ልጄ ትንሽ ይረብሻል ግን አንቺም ልጅ ስላለሽ ደስ ብሎኛል እንድራስሽ ልጅ ምናምን ነገር ብላ መጀመሪያ ያው አስተባብለኝ ነበርና ከዛን ቆየን። ስራም ጀመርኩ። 1 ወር 2 ወር 3ኛ ወር አካባቢ ላይ የልጁ ባህሪ እየተቀየረ መጣ። እስከዚያ ግን ጥሩ ነበር። የሆነ የልጅ ባህሪ ብኖርም ግን ጥሩ ነበር። 11 ዓመቱ ነው እና እኔ ትንሽ ማቅረብ ጀመርኩ። ምክንያቱም አደራ ብለኛለች። ስለዛ የአረብን ባህሪ ከምናውቃቸው ነገር አንዱ ስራ እንኳን ባሰሩን ከልጅ ጋር ጥሩ ግንኙነትና ቀረቤታ ካላችሁ ያለ እናንተ ጥሩ ነው። ሁላችንም እንደምናውቅ ኢትዮጵያም ቢሆን አንድ ሰራተኛ ሌላ ስራ ጎበዝ ሆና ልጆቻችን እናቅናቅ የምታደርግ ከሆነ አንፈልጋትም። በልጅ እንግዲህ ማናችንም አንደራደርም እና እኔም ልጁን አቀረብኩትኝ። ሁኔታውን ሳይ ትንሽ ጥፋት ምናምን ያጠፋል፣ ፕሌስ እንደዚህ እንዳታደርግ ማማ አትወድም እንደዛ ምናምን ነገር ያው ቀርቤ ለካ እየተደገሰልኝ ሌላ ነገር ነበረ። ብቻ ያ ለእኔ ብቻ አይደለም በፊትም ለነበሩ ሰራተኞች የሚያደርግ ነው። ሴትዮ በእርግጥ ነግራኝ ነበረ። ከዚህ በፊት አንቺ ሳትመጪ ወደ 3 ሰራተኛ አጣፍቶብኛልና ፕሊዝ ኮንትራት አይዲ ካርድ ላሰራልሽ ግን እንዳትጠፊብኝ ልጄ ይረብሻል ብላለች። በእርግጥ እሺ ተስማምተናል። ምክንያቱም ሊሰራ ነው የመጣሁት። እዚህ በጣም ደግሞ ብር እፈልጋለሁ፣ ብዙ ችግር አለብኝ፣ ብር መላክ አለብኝ ቶሎ እና ትኩረት የሰጠሁት ሰርቼ ገንዘብ ስለማግኘት ነው እንጂ ስለ ልጇ ምናምን። እሱም እስከ 3 ወር ጥሩ ልጅ ነበረ። ኮንትራቴ የተፈራረምኩ ምናምን ወደ 6 ወር ሄደ። ያንን በ6 ወር መሀል ላይ ምን ሲደረግብኝ ነበረ? ልጁ ቲቪ ላይ ያየውን በሙሉ በእኔ ላይ መለማመድ ይፈልጋል። አክሽን ፊልም አይተው ከሆነ እዛ ጋር ሲደባደቡት የነበረውን በእኔ ላይ መለማመድ ይፈልጋል። ይለማመዳልም ግን እንደዚህ ቦክስ ምናምን ነገር ስለሆነ በዛን ጊዜ ቀላል ነበረ ለእኔ። ወደ ከፍታ አልሄድንም አልደረስንም እና በመጨረሻ ላይ ወራቶች እየጨመሩ እኛም ቤተሰባዊነት እየተጣበቀ ማለት ያው ስንቆይ መናናቆይ መላመድ ነው የሚባለው። እነዛ ነገሮች እየመጣ ስመጣ ልጁ በፊት ያለውን ባህሪያቶቹን እያንጸባረቀብኝ መጣ። በማብራት የሚሰራ ኤሌክትሪክ በማብራት በቻርጀር ተሰክቶ የሚሰራ የምትተኮስ ሽጉጥ አለ። ኦሪጂናል አይደለም ግን እቺ ባቄላ የምታህል ናት ከውስጡ የምትወጣው። ያቺ እኔ ጋር ስታርፍ ለ5 ደቂቃ ያህል ራሴን አላቅም። በቃ ስጋዬ ከነብሴ ተለይታ የለውም በቃ እግዚአብሔርን። ከዛም በኋላ ብዬ የምመለሰው እሱን በቀን አንዴ ይተኮስብኛል። እግዚአብሔር ለዛውም ሳላስብ በተለይ እዚህ ጋር ደርሶኝ ከሆነማ በቃልኝ። እኔ አንገቴ ከደረሰ መምላክን የሚሞት ሁሉ ነው የሚመስለኝና ግን አንገቴ ላይ ደርሶ አያውቅም። ወይ እጄ ላይ ወይ ታፌ ላይ ብቻ የሆነ አካሌ ላይ ነው እና አይኔንም እፈራለሁኝ። እነዛን ያህል ስቃይ ከዛም እሱን እንድተውልኝ ብዬ ይኸውልህ እንደዚህ ነው። እኔም እኮ ማማ ነኝ፣ ልጆች አሉኝ። እኔ እኮ ከሞትኩብህ እኮ እናት እንደዚህ ትታሰራለች፣ አንተም እንደዚህ ትሆናለህ ምናምን ነገር እያልኩኝ ለመቅረብና እንድተውልኝ ነው። እችን ከቀረብሽልኝማ ብሎ ተደብቆ የነበረ አረቦች እንደዚህ የሚጨፍሩት ሴፍ አለ አይደል? ባህላቸውን አይደለ? ቀሚስ ለብሰው እንደዚህ የሚጨፍሩት ሴፍ እኔ የቀረብኩት ያችን ሽጉጣን እንድተውልኝ። ምጥምጣ ደቁስ እንትን ላይ የሚበሉት አለ አይደል? እሱን በጥብጦ የሚደፋብኝን እንድታው ከኋላ እየመጣ እንደ ቦምብ ነገር ቀምሞ የሚያፈነዳብኝ ግን አይጎዳኝም። ግን ድንጋጤ አለ፣ የተወሰነ ያቆስለኛል። ኬሚካሎች ምናምን ይቀምምና እነዛ ቅመሞችን ክብ ያደርግና ከእግሬ ስር ይጥልብኛል። እሱም ይፈነዳል። ግን የዝና የከፋ አደጋ አይደርስብኝም፣ ግን ያቆስለኛል። እነዛን ነገሮችን እንድታው ነው። እኔ ፕሊስ እንደዛ አታድርግ እንዳለ ነገሮች አለ ብዬ ምን ለማመጣውና ያችን እነዛን እንድተው ብዬ ማቅረቤ ማውራቴ ለሱ ደግሞ ይባስ ደግሞ ወደ እኔ እንድቀርብ እድሉን እየከፈትኩለት ነበረ። እናም ያ ቅድም ያልኳችሁን ሴፋን አውጥቶ ልክ እዛ ለአክሽን ፊልሞችን የቻይና ፊልሞች ምናምን ነገር ያየውን እኔ እንደዚህ ልብስ እየተኮስኩም ይሆን ምግብ እያበሰልኩ የሚሆን ከኋላ ይመጣና ከፊት ለፊት እንደዚህ ነው የምንለማመድብኝ በእኔ ላይ። አሰቡት እግዚአብሔር ነፍሴ ከስጋ በቃ እኔማ ጌታ ሰው ሀገር ነው እንዴ ልትገለኝ ማርያም። በቃ ይሄ መጨረሻዬ ነው። መሞቴ ካልቀረ በህፃን እጅ እንዶ ዳና ሰው ቢገለም ይሻላል። ለፍትህ ራሱ የ11 ዓመት ህፃን ልጅ ነው እንዲመዳህነ ለምን የሚገለኝ ያልካውን አልፎ ልሳቅ እንደዛ እያልኩ ነበር እዛ ቤት ለ1 ዓመት ያህል የቆየውና ቀጣዩን ደግሞ ደቂቃ ወደ 9 ደቂቃ ስለሄደ